ነገሮችን ባሉበት ነው መተው ያለብን እና እኛ የራሳችን ስራ ነው መስራት ያለብን። በኋላ ሀቃችን ይወጣል ማለት ነው እና ለማንም ስለ ራሳችን በግድ ተረዱኝ ብለን ማስረዳት እና ኤነርጂያችን ማጥፋት የለብንም ነው ለማለት የፈለኩት ማለት ነው። ኢንሻአላህ ይህን ይመስላል ለመሰላችሁ። እኛ ለራሳችን ምስክር መሆን አንችልም። ገብታችኋል? ለራሳችን ምስክር መሆን ስለማንችል ይልቁንስ ስራችን ነው ምስክር ሊሆንልን የሚችለው ማለት ነው። ምን ማለት ነው? በስራችን ነው ማለት ሌላ ሰው ምስክር ሲሆንልን እንጂ እኛ ለሰው ራሳችን አብራርተን እኛ እንዲህ ነን እኛ እንዲህ ነን እኛ እንዲህ ነን ብለን ብናወራ ሰዎች ላይረዱን ይችላሉ። ገብታችኋል? እና ይሄን ነው ልላችሁ ፈልገው ኢንሻአላህ እኛ ስለራሳችን ሰው ሲመሰክርልን ነው የሚሻለው እንጂ እኛ ብናወራው ተቀባይነት አይኖረውም ማለት ነው። አውርተን ብቻ ነው ሊቀር የሚችለው። ያ እኮ ያዝነው ነገር እውነት